ይህ የህይወት ጉዞ ሚዲያ ቻናል ነው። ለዛሬ ለየት ያለ አቀራረብ ይዘን መጥተናል። አብራችሁ ቆዩ። ከሚታይ ዝርዝሮች ባጭሩ ይዘትን ጀምር። የክብሩ ዓመታት የድሮና ዘንድሮ፣ ዘንድሮና ድሮ እንመልከተው። እንግዲህ ከላይ አይታችኋል። ሃይማኖታዊ ይዘትን ጀምር ብለን የጀመርነውን ቪዲዮ አይታችሁታል። አሁን እኔ ምን ይቷል
የምስጋና የግል ስሜት መላ ስጡት። እናንተ የጥንት አባቶች የክብረ ዓመታትን ምን ይመስላል? ልጆቻችሁ አስተምሩ። ሃይማኖት፣ ባህል፣ ወግ እየለቀቀ ነው። አረ ጎበዝ፣ እችን አይተናል። እስቲ አባቶች ደግሞ የአባቶችን አይታችሁታል አይደል? የአባቶችን አይታችሁታል አይደል? ይህንን ነው የዝማሬና ምስጋና ምልክት። ጽናጽል ከከበሮ፣ መረግዱ ከእግር አረጋገጥ፣ ከመቋሚያ ወዛወዝና የሰዎቹን አቀራረብ፣ የምስጋናው አቀራረብ ለግል ሳይሆን ለእግዚአብሔር የቀረበ ሰዎቹ ንስሐ እንዲገቡበት እንዲጸጸቱ የሚያደርግ ወደ ጸሎት የሚመራ ጥሩ ዝማሬ፣ ጥሩ ማህሌተ ቅኔ እግዚአብሔር ይቀበላቸው። ምስጋናም ይገባቸዋል። መንገድ በተለያየ ዘዴ ማህበራዊ ኑሮ፣ የማህበራዊ ማስተጋበር የሚባሉ አብሮን ያደጉ ነገሮች አሉ እንደ ኢትዮጵያውያንና እንደ ኢትዮጵያውያት። ግን በአሁን ሰዓት ያለው ምንድን ነው የሚመስለው? ቀጣይ የምናየው በማህበራዊ ግንኙነት ልምድ ጥሩ ነው ወይስ አይደለም ከማለት ይልቅ እስቲ ቪዲዮ አይተን እንመለስ። ምስጋናው ጥሩ ቢሆንም ምንድነው ከስር ያለው? ከመቼ ነው? በጣም ገራሚ ነው። በጣም ገራሚ። እንደዚህ አይነት ባህል ምንድን ነው ግን ምንድን ነው የሚያመጣው? ገና በህፃንነቱ እንዲህ የሆነ ገና እናቱ ማህፀን እንዲህ የሆነ ልጅ የሚቀጥለው ምንድን ነው የሚሆነው? ፍቅር ነው የሚማር
ቅሌት ነው የሚማረው ምንድነው? ኧረ ጎበዝ። እንዲህ ነገር እየታየ ከተወለደ በኋላ ምን እንደማያመጣ ያሳዝናል። ቀጣይ ህይወት ምን እንደሆነ መገመት ይከብዳል። ምክንያቱ ከውስጥ ሆኖ እንዲህ አይነት ነገር ያየ ሲወጣ ደግሞ ብዙ ነገር ያያልና ትውልዱ ገና ከጅምሩ ዳዴ ከማለቱ በእንደዚህ አይነት በቀጣይ ይህንን የመሰለ እንደተለመደው 2 ቪዲዮዎችን አይተን እንመለሳለን። 2 ቪዲዮዎቹ ምንድን ናቸው? በሳል ቤተሰብ እንክብካቤ የተካነ ማን ነው እንዴት ነው የሚለውን እናያለን። ቀጥሎ ደግሞ ከራሱ አልፎ ቤተሰብን የታደገ ካለ እግር እንዴት ታደገ? እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትናት ችልም ማለፍ ፈተና My lord, I wonder. Mama, የቤተሰብ እንክብካቤ እንዴት አድርጎ እንደሚንከባከብ ከእርሻው ጀምሮ ሁሉ ነገር በጣም ጥሩ የሆነ ነገር በጣም አሪፍና የተሟላ ነገር ነው። ደስ ይላል። በጣም ደስ ይላል። እንግዲህ እነዚህ ናቸው አይችሉም እየተባለ በሌሎች አካላት በተለይ በላያቸው ላይ ውሳኔ የሚወሰንባቸው የሚያርፍባቸው ጎበዝ አካል ጉዳተኞች በመሆናቸው የሌላ ሐሳብን እየተቀበሉ ሐሳባቸው ሳይጨመር የሚራመድ በጣም ብዙ ናቸው። እያሰብን ጎበዝ አንድ አካል ጉዳተኛ በሚችለው ራሱ በሚመጥነው ስራ ቢሰማራ እንዲህ አይነት ውጤታማ ስራ ይሰራልና እና በያለንበት በየአቅጣጫው ተለማምደን ተነጋግረን እንወስን። አካል ጉዳተኞቹ በማንም መወሰኛ መሆን የለባቸውም። ቀጣይ ደግሞ ምን ይመስላል?